ውዳሴን ከቅዳሴ ጋር አብሮ የሚደግመውን በምልጃዬ ሀገረ ሕይወትን መንግስተ ሰማያትን አሰጠዋለሁ። ልጄ ዳዊትን አቡነ ዘበሰማያትን ቢደግሙለት እንዲወድ እኔም ውዳሴን ቅዳሴን ቢደግሙልኝ እወዳለሁ ብላ የአምላክ እናት እመቤታችን የተናገረችለትን እውር ያበራውን ጎባጣ ያቃናውን ሙት ያስነሳውን ከ14ቱ ቅዳሴያት አንዱ የሆነውን የቅዳሴ ማርያምን ምስጋና መንፈስ ቅዱስ ገልጾለት የደረሰልን በትምህርቱ ብዙ ያልገፋ ቢሆንም ደግና ጸሎተኛ አባት ስለሆነ በብህንሳ ገዳም አለቃ ሆኖ የተሾመ ለእመቤታችን ልዩ ፍቅር ያለው የብህንሳው ኤጲስቆጶስ አባ ሕርያቆስ ዛሬ ጥቅምት 2 ቀን ልደቱና ዕረፍቱ የሚታሰብበት ዓመታዊ የመታሰቢያ በዓሉ ነው። የስሙ ትርጓሜ ሕሩይ ወይም የተመረጠ ማለት የሆነ አባ ሕርያቆስ ከዕለታት በአንዱ በሹመቱ የሚቀኑበትና የሚጠሉት ሰዎች አልቻለም ብለው ሊያዋርዱት ቀድሰህ አቁርበን አሉት። እርሱ ግን ለኔ አይቻለኝም እናንተ ቀድሱ ብሎ በትህትና ቢመልስላቸውም አይሆንም ብለው አስገቡት። የዘወትሩን ፈጽሞ ፍሬ ቅዳሴ ላይ ሲደርስ ያልተማረውን ከባዱን ቅዳሴ መርጠው አቀረቡለት። በዚህም ጊዜ እመቤቴ ሆይ መናቄንና መዋረዴን ተመልከች ብሎ የእመቤታችንን ስም ቢጠራ ከሰማያት ወርዳ በዘርፋፋው ቀሚሷ ላይ የተጻፈ ቅዳሴን አሳየችው። የተገለጸለት ቅዳሴ ከመንፈስ ቅዱስ መሆኑ እንዲታወቅም በእሳትና በውሃ ቢጥሉት ምንም ሳይሆን ወጥቷል። ድውያንንም ፈውሷል፣ ይልቁንም ሙት አንስቷል። ይህም ቅዱስ አባት በፍቅር ሲያገለግል እመቤታችንን ሲያመሰግናትና ብዙ ድርሰቶችን ሲደርስ ኑሮ በዛሬዋ ቀን አርፏል። ለእግዚአብሔር ምስጋና ይሁን። እኛንም በአባ ሕርያቆስ ጸሎት ይማረን ይቆየን።